ዛሬ በወዳጅነት አደባባይ ወይ ደግሞ በአንድነት ፓርክ እገኛለሁ። እንደምታዩት ፓርኩ በጣም ያምራል። ወደዚህ መምጣት ከፈለጋችሁ 1 እስከ 12 ሰዓት ባለው በጣም ያምራል። እየመጣችሁ ፋፈሽ ማለት ትችላላችሁ። ይህንን ቻናል ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። መዲና የኢትዮጵያ ዋና ከተማ አዲስ አበባ ላይ እንገኛለን። እንግዲህ በዚች ዋና ከተማ የአፍሪካ መዲና በሆነችው አዲስ አበባ ውስጥ እንግዲህ ትልቅ ፓርክ እንዲሁም ብዙ ሙሽሮች መከራቸውን የሚበሉበት የሚሰቃዩበት ቦታ እወስዳችኋለሁ ማለት ነው። እንግዲህ እየሄድኩ ነው። ትንሽ ፀሐይዋ ትንሽ ኃይለኛ ነበረች እኔ እየሄድኩ በነበርኩበት ሰዓት። እናንተ ግን ትንሽ ሰዓቱን ወደ ምሽት ላይ ብታደርጉት ቪውም ያምራል፣ እንደናንተም ፀሐይ አይሆንባችሁም ማለት ነው። ቤተሰቦች በጣም መግቢያው ያምራል። ይሄ እንግዲህ ወደ ወዳጅነት አደባባይ የሚያስኬደው መንገድ ላይ እገኛለሁ ማለት ነው። ቤተሰቦች እንግዲህ በመሀልም ሰርገኞች እያለፉ ነበረ፣ ሙሽሮች እና ደግሞ ያው ወዳጅነት አደባባይ ብዙ ሙሽሮች ይሰቃዩበታል። በተለይ ወንዶች በጣም የሚሰቃዩበት ቀናቸው ምን አይነት ቀን እንደሆነ ታውቃላችሁ? የሰርጋቸው የፎቶ ሹት ቀን በጣም የሚጠሉት ቀን እንደሆነ ነው እኔ የማስበው። እንግዲህ ወደ ውስጥ ገባን። ያው መግቢያችን 150 ብር ከፍለን ወደ ወዳጅነት አደባባይ ገብተናል በይፋ። እንግዲህ እናንተም ያው የኢትዮጵያን 150 ብር ይዛችሁ መግባት ትችላላችሁ ማለት ነው። እንግዲህ ትልቅ ፓርክ ነው። ፓርኩ የተለያዩ አበባዎች፣ እጽዋቶች አሉ። ጥሩ አየር አለ እዚህ እና እኔም በራሴ ወድጀዋለሁ። እናንተም ሄዳችሁ ያያችሁ ሰዎች ትኖራላችሁ። ምን ተሰማችሁ? ምን ኤክስፒሪየንስ አደረጋችሁ? ኮሜንት ላይ ጻፉልኝ። ትንሽ ያው ፕራይሱ እንደውም ድሮ በጣም ውድ ነበር መሰል፣ አሁን ቀንሶ ነው 150 ብር የሆነው። ያው ፓርኮች ትንሽ ሁሉንም ማህበረሰብ ያገናዘበ ዋጋ ቢኖራቸው በጣም አሪፍ ይሆናል ብዬ አስባለሁ። እና ያው እንደምታዩት እንግዲህ እኔ ያው ለእናንተ ለማስተላለፍ ተፍ ተፍ እያልኩኝ ነበር። ይህ ቦታ እንግዲህ እንደሚታወቀው ብዙ ሙሽሮች የሰርጋቸውን ፎቶ የሚነሱበት ያው በጣም የሚያምር ስለሆነ ያው ለሰርግ በጣም ተመራጭ የሆነ ቦታ ነው። እንዲሁም እናንተም ያው ከራሳችሁ ጋር ለመገናኘት ንጹህ አየር ለምትፈልጉ ሰዎች እና ከተማዋን በደንብ እንድትታያችሁ ከፈለጋችሁ ያው እዚህ ቦታ ላይ ሆናችሁ ማየት ትችላላችሁ። ፓርኩ እንግዲህ የመግቢያና የመውጫ ሰዓት የለውም። እንዴት ገብታችሁ ረጅም ሰዓት እንድትቆዩ ትችላላችሁ። ያው እንደራሳችሁ የሰዓት ማኔጅመንት ይወሰናል ማለት ነው። እንግዲህ አሁን ለኢትዮጵያ ላይ በጣም ብዙ ፓርኮች፣ ብዙ የመዝናኛ ቦታዎች እየተስፋፉ ነው ያለው። ያው ጥሩ ነው። ብዙ ማህበረሰቦች እንግዲህ አንዳንዱ ተቃውሞ አለው፣ አንዳንዱ ደግሞ ያው ማለት ሁሉንም ማስደሰት አይቻልም። ያው አንድ ስራ ሲሰራ እንዲሁም በሀገር ደረጃም ሆነ በግለሰብ ደረጃ ሲሰራ ያው ግማሹ ማህበረሰብ ሊያስቆጣ ይችላል፣ ግማሹ ማህበረሰብ ደግሞ ደስተኛ ሊያደርግ ይችላል። ያው ይሄ ግን እንደ አንድ ሀገር እንዲሁም እንደ አንድ ትልቅ ከተማ የአፍሪካ መዲናነቷ እንደኔ አዲስ አበባ አይኑ ማማር አለባት። ከዚህ በላይም ውብ መሆን እንዳለባት ይሰማኛል። ሌላው ብዙ ማህበረሰብ ላይ የሚነሱ ሀሳቦች አሉ። ማህበረሰቡ ይሄ አይደለም ፍላጎቱ የሚባሉ ነገሮች አሉ። ነገር ግን እስኪ እናንተ ሀሳብ ምን እንደሆነ ኮሜንት ላይ ጻፉልኝ። ያ እንደ ማህበረሰቡ አካል ያው እንትን የምትስማሙባቸው ነገሮች ቢኖሩ እንግዲህ ይቺ ደግሞ አዲስ አበባ በጣም ያማረባት እንደ አዲስ አበባ የሆነች
እየመጣች ነው። ያ ደግሞ የሚበረታታና የሚደገፍ ሀሳብ ነው። ያው የሚያምር ነገር ስናይ ማድነቅ መልመድ አለብን። ሁሉንም ነገር መንቀፍ ስለማይቻል ማለት ነው። እና እንደዚህ አይነት ከተማ ውስጥ እንደዚህ አይነት ውሃ፣ እንደዚህ አይነት ፋውንቴኖች የከተማዋን ገጽታ በጣም ውብና ማራኪ እንደሚያደርገው ምንም ጥርጥር የለውም። እንግዲህ ከፍቅረኛችሁ ጋር ሄዳችሁ እንደዚህ አይነት ቦታዎች ቁጭ ማለትም ንጹህ አየር መቀበልም ያው ትችላላችሁ። የካፕል መቀመጫዎች አሉ። ያው ቪው በጣም ያምራል። እንደዚህ አይነት ውሃዎች በነገራችን ላይ በጣም አዲስ አበባን ከዚህ የበለጠ አዲስ አበባን የሚመጥን ፋውንቴኖች መሰራት እንዳለባቸው ለኔ ይሰማኛል። እንግዲህ እንደምታዩት ቪው ያምራል። እናንተ እያሳየኋችሁ ነው። እናንተም ሄዳችሁ እስኪ ኤክስፒሪየንስ ያደረጋችሁትን ነገር እንድታጋሩኝ ይፈልጋለሁ። እና ይህን ቻናል ደግሞ ሰብስክራይብ ማድረግ አይረሳ። ኮሜንት አድርጉ። ማስተካከል ያለብን ነገር እናስተካክላለን። እኔ በጣም ሪላክስ አድርጌያለሁ። ቆንጆ ጊዜ አሳልፌያለሁ በወዳጅነት ፓርክ እና ያው እንግዲህ ዞረን በጣም ደክሞኛል። ካፌዎች አሉ። ካፌ ገብታችሁ ሻይ ቡና ማለት ትችላላችሁ። በጣም አሪፍ የሆኑ መጫወቻዎችም ለልጆች ዙሪያውን አሉ። የልጆች መጫወቻዎች አሉ። አይስክሬሞች ይሸጣሉ። እና ያው ብዙ ሰፊ ስለሆነ ላታዩት ትችላላችሁ። ያው ዞራችሁ ምናምን ነው የምታገኙት። እና እንግዲህ እኔም እንደዚህ ባለ ሁኔታ ያሳያኋችሁ እገኛለሁ። እንደዚህ አይነት ቦታዎች እንግዲህ ቤተሰቦቻችሁ ጋር፣ ጓደኞቻችሁ ጋር በጣም ጥሩ ጊዜ ለማሳለፍ ብቻችሁንም ትችላላችሁ። እስኪ ደግሞ እናንተ አዲስ አበባ ላይ በጣም ፓርኮች እየበዙ ነው። መናፈሻ ቦታዎች እየተሰሩ ነው ያለው። በጣም በሚባል ደረጃ እውነት ለማውራት አሁን ላይ በጣም መንግስት ትኩረት ሰጥቶ እየሰራበት ያለ ነገር ቢኖር እነዚህ መዝናኛ ቦታዎች ላይ ትኩረት ሰጥቶ እየሰራ ይመስለኛል። እናንተ ይህ መሰራቱ እንደ አዲስ አበባና እንደ ኢትዮጵያ ያለው ፋይዳ ምን ያህል ነው ብላችሁ ታስባላችሁ? እና ኮሜንት ላይ ተሳተፉበት። እኔ እንደ አንድ ግለሰብ እንደ አንድ አስተያየት ሰጪ አዲስ አበባ ላይ እንደዚህ አይነት ነገር መሰራቱ በጣም አሪፍ ነው። እንግዲህ ለዛሬ ቤተሰቦቼ ያው ፕሮግራማችንን እንድናጠናቀቅ ትንሽ ነው የቀረን ፋሚሊዎች። እና ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም ሀሳባችሁን ኮሜንት ስር ተሳተፉበት። በቀጣይ በሌላ ፕሮግራም፣ በሌላ ርዕስ፣ በሌላ ሀሳብ እንመጣለን ማለት ነው።